ሰላም ሰላም ውድ ጓደኞቼ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ እኔ ደህና ነኝ። በተለያየ ሚዲያ ላይ የምትከታተሉ የፌስቡክ፣ የዩቲዩብ፣ የቲክቶክ የተለያየ ሚዲያ ተከታዮች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንግዲህ ዲሰምበር ያው መጨረሻው እየደረሰ ነው። አዲሱ ዓመት ሊገባ ነው። እንኳን አደረሳችሁ። ያለፈውን ዓመት እግዚአብሔር ይመስገን እንደ ሁኔታው መልካሙንም መጥፎውንም ሁሉ ትዝታዎቹን ይዞ እያለፈ ነው አልፏልም እና ለአዲሱ ዓመት እንኳን አደረሳችሁ ለማለት ፈልጌ ነው። እንግዲህ ገና 5 ቀን ይቀራል። ቢሆንም ያው ቀደም ብዬ እንኳን አደረሳችሁ ለማለት ነው እንግዲህ እና እንደተለመደው በቆንጆ ቆንጆ ዳንቴል ስራዎች መጥቻለሁ። ለዓመት በዓል ያዘዙኝም ሰዎች ስላሉ ያዘዛችሁኝ ትዕዛዛችሁን ጨርሻለሁ። ባልኩት ሰዓት ጊዜና ሰዓት ጠብቄ በታማኝነት ጨርሻለሁ ለማለት ፈልጋለሁ። ከዛ ባሻገር ደግሞ ካለ ትዕዛዝ የተሰሩትም ስላሉ እና መግዛት የምትፈልጉ ካላችሁ በውስጥ መስመር አናግሩኝ። ልጄ ከእንቅልፉ ሳይነቃ እንደው ቪዲዮ ሊሰራ ነበረ። እንደው ቁርስ ሳልበላ ቾክዬ አዘጋጅቼ ነበር። ልጄ ተነስቶ እየረበሸኝ ነው። እንግዲህ ቻሉት ድምፁ በማል እየገባ ካስቸገረች አሉት። አሁን እነዚህ ዳንቴሎች እያነጠፍኩ አሳያቸዋለሁ። እነዚህ ይታያቸዋል እና ይሄንን እያነጠፍኩ አሳያቸዋለሁ። አንጥፌ እመጣለሁ እና ውዶቼ ይሄንን ይመስላል። እንደምታዩት የሳፋ አለ፣ የረከቦት፣ የጀባና፣ የኩርሲ ማለት ነው። አራቱ ባንድ ላይ ይሄ አንድ ዙር ነው። ይሄም ደግሞ ያው በትዕዛዝ የተሰራ ነው። ባለቤቷ እንግዲህ ፎቶ አሳይኝ ብለሽኝ ነበር። ቪዲዮ እስከምሰራ ነው የጠበቅኩት እና ደግሞ ሌላውን አንጥፍ እመጣለሁ። ውድ ቤተሰቦቼ አንጥፍ ያለው ይሄንን ይመስላል። እንዴት አያችሁ? ያው የረከቦት፣ ጀባና፣ ኩርሲ እንትን የሳፋ ማለት ነው። ሌላኛውም ደግሞ እያነጠፍኩ አሳያቸዋለሁ። እና ውዶቼ አሁንም አንጥፍ ያለው ይሄንን ይመስላል። በነገራችን ላይ እኔ አሁን እንትን ስልኩ በስታንድ ላይ ስላለ እየነቀልኩ እንትን ድጋሜ እያደረኩ ማለት ለማስቀመጥ ስለተቸገርኩ እንደዚህ እንደነበረ አሳያችሁና በኋላ በፎቶ መልክ በፎቶ በቮይስ አስቀምጥላችኋለሁ። እና ትንሽ በዚህ ሲታዩ ያው ትንሽ ስለሚመስል እስቲ አንዱ ላሳያችሁ። ያውን የሳፋው በጣም ትልቅ ነው። የሳፋው በጣም ትልቅ ነውና ትንሽ ይመስላል እና ይሄ ደግሞ የኩርሲው ያው የለመዳችሁት ከለር ነው። እንግዲህ ከዚህ በፊትም ሰርቼላችኋለሁ። እስካሁን እየታዘዝኩኝ ነው፣ እየሰራሁኝ ነው። እንግዲህ እንደዚህ ይሄ የኩርሲ ነው። ከዚህ ኩርሲ ይበልጣል። እንግዲህ ለትንሹ የዱካ ሶፋ የለ ለሱም ይሆናል እና የረከቦት እንደውም እንዳያችሁት ነው። የጃባና በጣም ቆንጆ ከለር ነው። በጣም ነው የምወደው። ሰውም በጣም ወዶት እያዘዘኝ ነው። አሁን ድጋሚ ደግሞ ወደ ሌላ ከለር፣ ቅድም የኢትዮጵያ ከለር ነበር። አሁን ሁለት አይነት አለ። አያችሁ የኢትዮጵያ ባንዲራ ሁለት ዙር ትዕዛዝ ስላለኝ ድጋሚ ያው ማንጠፍ አልፈልግም። ሌላኛው ከለር ከዚህ በፊት ያው ፎቶም አለ ቪዲዮም ሰርቻለሁ መሰለና ድጋሚም እሱ ያው ካለ ትዕዛዝም የተሰራ ስለሆነ ድጋሚ መግዛት የሚፈልግ ሰው ምናልባት ቪዲዮ ያላየ ሰው ሊኖር ስለሚችል አሁን ይሄንን ሲታዩ ይሄን ቪዲዮ ሲታዩ ምናልባት የወደዳችሁ ካላችሁ ያለ ትዕዛዝ የተሰራው እንዳለ ገልጫለሁ። ለዊ እባክታው ለዊ አታስቸግረኝ እና ሁለት ዙር ስላለ መቅረጽ ድጋሚ መቅረጽ አልፈልግም። ሌላኛውም አንጥፌ እመጣለሁ። ውዶቼ ደግሞ ሌላኛው ይሄንን ይመስላል። ይሄንም ያው እንደምታዩ ትልቅ ነው። ትንሽ ስለበእንትኑ ትንሽ ስለሚመስል እና በአጠቃላይ የሰራኋቸው ያው እንደነገርኳቸው ኢትዮጵያ ባንዲራ ደብል ስላለ ነው። ይሄኛውንም የሚሸጥ ነው። መግዛት የምትፈልጉ ካላችሁ አናግሩኝ። ደግሞ ሌላው የሶፋውን በትዕዛዝ ለሰው እየሰራው ነኝ። ግን ማዘዝ ለምትፈልጉ ከዚህ በፊት የጠፋ ከለር ነበረ። አሁን እንግዲህ ይሄኛው ከለር መጥቷል። እየሰራው ነኝ በትዕዛዝ እና አሳያችኋለሁ። እና ውዶቼ የሶፋ ይሄንን ይመስላል። ግን ትንሽ ፊልተር ስላለ ከለሩ ወደ ቢጫ ቀይሯል።
እንትኑ ስታንድ እንትን ነው መሰልኝ እኔ እንጃ። በጣም የሚያምር ቆንጆ በጣም ቆንጆ ከለር ነው። ለሶፋ ለብፊ ይሆናል። ከዚህ በፊት ድሮ የዛሬ 3 አመትም ጭምር ፖስት አድርጌያለሁ። እንግዲህ ዛሬ ደግሞ በአዲሱ መልክ ላሳያችሁ ብዬ ነው። ይሄ ከለር ያው ጠፍተው ነበረ። ብዙ ትዕዛዞች ነበሩኝ ግን ጠፍቶ ስለነበረ አሁን መጥቷል። ይሄን ከለር ስለመጣ ያው 12 ፍሬ እንደምታውቁት ያው ሰርቼ እሸጣለሁ እና ሂሳቡ እንግዲህ በውስጥ መስመር ጠይቁኝ። ስልክ ቁጥርን ይለቅላችኋለሁ በዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ቁጥር ደውሉልኝ ማዘዝ የምትፈልጉ። መልካም ቀን ይሁንላችሁ ዶቼቻ። እና በመጨረሻ ማለት የሚፈልገው ነገር ብኖር አዳራችሁንም ዩቲዩብን አሳድጉልኝ ውዶቼ። እኔ እንግዲህ እንደዚህ ኮላሊቴ እስኪፈነዳ ድረስ ቁጭ ብዬ ሰርቼ እና ትንሽ እናንተ ብታሳድጉኝስ የሆነ ወደ ገንዘብ ቢቀየርስ የምሰራው ስራዬን ነው አበረታቱኝ እላችሁ። እና አዳራችሁንም ዩቲዩብን ሰብስክራይብ አድርጉ። በስተመጨረሻ ያላሳያችሁ አንድ የሳፋ አለ አሳያችኋለሁ። እና ይሄኛው ከለር ነው። ይሄ ደግሞ በፊልተር ተበላሽቷል። ፒንክ እና ሌሞን ከለር ነው። ግን እንዴት ነው ዲብላይተሩ ነው ያበላሽው። አያችሁ እንደዚህ ሲሆን እና ይሄ ያው ያልተሸጠ ነው። መግዛት የምትፈልጉ ካላችሁ አናግሩኝ። ይሄ እንደው እኔ ጋር ቆይቷል። እንደው ይሄን አዞ የተወይ ሰው እንደው ገድቢስ ነው እንደው መጥፎ ሰው ነው መሰለኝ አልሸጥልኝ ብሏል። ይሄን ከለር የወደደ ሰው ብዙ የወደደ ሰው የለም። እና ያው መግዛት የምትፈልጉ ካላችሁ አናግሩኝ። ስልክ ቁጥሬን አስቀምጥላችኋለሁ። አዳራችሁንም ዩቲዩብን እንዳትረሱ። ቶሎ ቶሎ እያቋረጥኩ ማውራው ልጄ እየረበሸኝ ስለሆነ ነው። እና እባክህ ዝም በልልኝ። እና ዩቲዩብን ፎሎ ሰብስክራይብ ማድረግ እንዳትረሱ። አካውንቴን የቲክቶክ አካውንቴን ላይክ፣ ሼር፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ አበረታቱኝ። እወዳቸዋለሁ። ስለሚሰጡኝ አስተያየት፣ ስለሚታዙልኝ፣ በጣም ስለ ሁሉም ነገር ስለምትተባበሩልኝ ነገር ሁሉ አመሰግናቸዋለሁ። ተባረኩልኝ። መልካም ቀን ይሁንላችሁ። ቻው